አንተ ሐምኒ ለዛ ነው ችግር የለም። እሺ አስረጅን፣ ስላንቺ ንገሪን። ሀረግባለው እንደዚህ ብለሽ ንገሪን። ኦኬ እሺ ሀብዬ፣ እኔ ሀረግ እባላለሁ። ሀረግ ወይን በላይ እባላለሁ። በእርቅ ማዕድ ላይ ባለፈው እንዳያችሁት ሄጄ ማለት ከባለቤቴ ጋር ባለው መሀል ያው ውማ የተባለችው ወይም ዜነባ ትባላለች። እሷ ልጁ የእሷ አይደለም ምናምን በሚል ከእሷ ጋር አወራንና አባቱ ነው ካልሽ ዲኤንኤ አስመርምረሽ ይዘሽ ነይ ምናምን በሚል ሰጣ ገባ ገባን። ከእሷ ጋር በምችለው አቅም ለመፍታት ሞከርኩ። በምችለው ብዙ መንገድ ሄጃለሁ፣ አልቻልኩም። አይደለም ቆይ ሀረግ፣ ስለዚህ ያለኝ አማራጭ ወደ እርቅ ማዕድ። ሀረግ እሱ ያለው የተዋወቃችሁት ጋራጅ ለወንድምሽ ከአረብ ሀገር ከገባሽ በኋላ ጋራጅ ለወንድምሽ መኪና ልትገዢ መተሽ እንደተዋወቀ ያለ ፍላጎቱ ምናምን ነበር ሲል የነበረው። አንቺ እውነታውን የተዋወቃችሁ እንዴት እንደተዋወቃችሁና ምን እንዳሳለፋችሁ ብትነግሪኝ። በጣም ጥሩ። በፍጹም እውነት አይደለም እሱ ያለው። የተዋወቅነው መኪና ልገዛ ሄጄ ሳይሆን ያጎቱ ልጅ አለ ሽማግሌ ሆኖ ነው የመጣ ማለት ነው። እኔ እዛ ቡና ጠጡ እንደመጣው ትንሽ የቡና ጠጡ ከፍቼ ነበረ። ከዛ ልጅ ጋር ከአባቱ የወንድም ልጅ ጋር ግብብነት አለን። በጣም እንግባባለን። በስራዬ ያከብረኛል። ቡና ቀርብላቸዋለሁ። በሱ የተነሳ ያው እኔ ትዳር እንደምፈልግ በቃ ባለው ነገር ቁጥብ የሆንኩ በጣም ጥሩ ሴት ለዛ ብቁ እንደሆንኩ ነበር የምናወራው የነበረው ማለት ነው። አሁን ከሱ ጋር አስተዋወቀኝ። እሱም ሆኖ ማለት የአባቱ የወንድም ልጅና ሌሎችም ነበሩ አብረው አስተዋወቁን። እነሱ አንድ ቀን አስተዋወቁን፣ ዘወር አሉ። እኛ ቀጠልን። አላማችን ትዳር ነው። እሱም ትዳር ፈላጊ ነው፣ እኔም ትዳር ፈላጊ ነበርኩኝ። ሚያዚያ አካባቢ ተዋወቅን። ሚያዚያ ተዋውቀን ሚያዚያ መጨረሻ አካባቢ ተዋውቀን በፍቅር በቃ በጥሩ መግባባት እየቀጠልን ነበርና ሐምሌ 12 ቤተሰብ ጋር ማለት ነው ከሰጠኸኝ መኪናውን አስነስቶ ዘብር ገብርኤል ሄደ። ለኔ እንኳን አልነገረኝም። ከሰጠኸኝ ወንድ ልጅ ስጠኝ ብሎ ተስሎ መጣ። ከእውነት የራቀ ነው። ምክንያቱም በጣም አንደኛ ልጅ ይፈልግ ነበረ እራሱም ማለት ነው። ሲቀጥል ደግሞ ባለንበት ሁኔታ እኔ እስከማውቀው ድረስ በጣም ደስተኞች ነበርን እና ከእውነት የራቀ ነው። እሺ ከ2012 ከሐምሌ 2012 እስከ መቼ ነው በሰላም አንቺ እና እሱ የኖራችሁት? በሰላም የኖራችሁት እስከ ስንት ዓመት ነው? ሁለተኛ ልጄን እስከወለድኩበት 2015 ድረስ 2014 ይቅርታ፣ ይኸውልሽ 2013 የመጀመሪያ ልጄን ወለድኩ መጋቢት 24 ማለት ነው። ሁለተኛው ደግሞ ማክቤል ደግሞ 2014 ሚያዚያ 18 ተወለደ። በአመት ልዩነት ነው ሁለቱን የወለድኳቸው። ከዛ በኋላ በቃ ብር አምጪ መኪና ልገዛ ነው በቃ እያለ በጣም በራሱ የሆነ በጣም ችግር ተፈጠረ። አለመግባባት ችግር ባትዩም በቃ ሰላም አጣ በራሱ ማለት ነው። እንደዛ እያለ እኔ ይኸውልሽ እነ እንዳልክ ያስመለሱልኝ ቤት ነበረ። አንዱ ለነገር ነው ብሏል። ያ ቤት ውስጥ ነበር እንኖር የነበረው ማለት ነው። ቤቱ አጋጣሚ ካርታ በስሜ ከዞረ የምትደውሉ ሰዎች ግን ለምን እኔ ይቅርታ እንዲጠይቋት ይሰማል? የስ ይሰማል ማሬ። እሺ እና እህትየዋ ብለሽ ማለት ነው እህትየው ጋር እንዳልክ ደውሎ አንቺ እኔ ፍቅሮች ሀቡን አካውንት ፎሎ አድርጉ አውሮላችሁ ኮመንት ላይ ድምጽ እየሆኑ ነው ለኔ አካውንት። ቴንክ ዩ ማይ ላቭስ ቴንክ ዩ ፎር ዘ ላቭ የኔ ውዶች። ይሄ አካውንት ዛሬ 700 ሺህ መግባት አለበት። ይሄ አካውንት 8ኛ አካውንቴ ነው። ከተከፈተ 7 ወሩ ነው።
እና ዛሬ በሰባተኛ ወሩ ቀን 700 ሺህ እንዲገባ ስለምንፈልግ እኔና ነብ ፋሚሊዎች ሶ ፕሊዝ ፎሎ ያላረጋችሁ ካላችሁ ኢንኬዝ ፕሊዝ ፎሎ አድርጉት። ይናካው ቴንክ ዩ። እሺ ውዴ ሀረግ ልድገምልሽማ። አሬን ስልክ ወዲያ በይው እስኪ ተናደረች። ይሄን ስልክ ወዲያ በይው። ስልኳ እኮ ነው ችግሩ ውዶቼ። ማን ነው? ኔትወርኩ እኮ ነው ችግሩ። ዳታ እኮ አንሊሚትድ ሞልተንላታል። ኔትወርኩ ነው እኮ ችግሩ። አሁን ይሰማል ሀረግዬ? ይሰማኛል። በጣም ጥሩ። እንዳልክ ደውሎላት ለባለቤትሽ እህት መኪናው ሲገዛ አንቺ ከአረብ ሀገር ካመጣሽው ብር ላይ አምጪ ስትባይ እንዴ መኪናው ድንገት ተበላሽቶ ከአገልግሎት መስጫ ውጪ ቢሆን ማን ሊከፍለኝ ነው ብሬን እንዳልሽና በዛ እንዳዘኑብሽ ነበር የተናገረችው እህትየው። አንቺ መኪናው ሲገዛ ብር እንደሰጠሽ ቤተሰብ አያውቅም፣ ሚስጥር ነው። ለምን በሚስጥር አደረግሽው? ለምን ቤተሰቦቼ እንዲያውቁ አልፈልግም ሲልሽ ለምን እሺ ያልሽ? ለምን ነው ማወቅ አለባቸው እንደምሰጥክ ለምን አላልሽም? ቴንክ ዩ ሂጂበት። አሁንም አልሰማውም ካለች በጣም ነው ማዝነው፣ ልቤ ይወርዳል። ቅድም ከከድር ደላላ ጋር ከድር ጋር ስጨቃጨቅ ልቤ ወርዶ ነበር። አሁንም አልሰማውም እንዳትለኝ ብቻ አረግዬ፣ ሁሉ ለፍቻ አልሰማውም እንዳትይኝ ብቻ እናቴ። እኛ ውሽሚት ስሟ ታውቋል። አሁን ዘይነብ ነው ስሟ፣ አልተጠቀሰም ነበር ሚዲያው ላይ። ፊቷ ተሸፍኖ ነበር። አሁን ፊቷን አግኝተናል፣ ግን ከሩቅ ስለሆነ ሌላ ከቅርብ እንፈልጋለን ፎቶዋን፣ ፊቷ በደንብ የሚታይበት። ውሽሚት መታ ሀረግን ይቅርታ መጠየቅ አለባት። ያ ሁሉ ክብሯን ሚዲያ ላይ ለነካችሁ ይቅርታ፣ ሚስጥርሽን ስላወጣው ክብርሽን ስለነካው ብላ ዘይነብ መታ ሀረግን ይቅርታ መጠየቅ አለባት። እስከምትጠይቅ አንፋታት። እንዲሁም ጋዜጠኛ እንዳልክ ቁጭ አድርገህ ሚዲያክ ላይ እንደዚህ ስላስረገጥካት ክብሯን ስላስነካሃት ይቅርታ ልትጠይቃት ይገባል። አንተም አሁን ይሰማል? ሀቡ ይሰማል? አዎ ጥያቄን ሰምተሽኛል ያልኩሽን? አዎ ሰምቼሻለሁ ጥያቄሽን። ይኸውልሽ ትልቁ ጸባችን ማለት ነው ቤተሰቦች ሳያውቁ ብር ስጪ ነበረ። እኔ ደግሞ ብር ማለት ነው ከየትም አልነበረኝም። ያንን ቤት ወይ ሽጬ፣ ምክንያቱም 1 ብር 2 ብር 3 ብር አይደለም እሱ የሚፈልገው ሺዎችና መቶ ሺዎች ነው የሚፈልገው ለመኪናው መጨመሪያ ማለት ነው። ያ ብር ወይ ቤቱ ላይ ተበድሬበት ነው ወይ ሽጬው ነው። የተቀመጥንበትን ነው የልጅነት ቅርሴን ነው የአረብ ሀገር ስንት የተንከራተትኩበትን እንዳልክ በእነሱ ትግል ነው ከሌላ ችግር ራሱ የወጣሁት እና በቃ እኔ በጣም የማከብረውና የምወደው ታሪኩን ብዙ ያለፍኩበት ቤት ነበር ያ ቤት። ያም ሆኖ ግን በሚለው ሄጄ ለባንክ አስያዝኩት። ግን መሬት ነው እንጂ ቤት ስላልሆነ ባንኮቹ ቶሎ ሊሰጡኝ አልቻሉም። በዛ ነው ቤተሰብ ሳያውቅ ብር እንድሰጠው ነበረ። በዛ መሃል በፊት አረብ ሀገር የምሰራባት ሴትዮ ነበረች። በፊት ሶሪያ ሀገር ሰራባታለሁ፣ ዲያና ትባላለች። እና ማማ እንደዚህ ሆኛለሁ ምን ይሻለኛል ስላት የሚገርምሽ ለቤት ማያ ብር ላከችልኝ። ለመጀመሪያ ለመኪናው ስክሪን ማሳደሻ ብሎ የመጀመሪያ የወሰደው እሷ የላከችልኝም ብር ነው፣ ቤተሰብ ሳያውቅ ማለት ነው። ምንም ይሁን ምንም ግን ቤተሰብ እንዲያውቅ አይፈልግም። እናም ይሄ መኪና ሲገዛ ቤተሰቦቹ ሳያውቁ አሁንም የማያውቁት መኪናው ላይ ብር ጨምሬያለሁ። ስንት ብር ነው የጨመርሽው አንቺ መኪናው ላይ ብለው እንደተናደዱ ናቸው። ሀረግ ስንት ብር ነው? ከዛ ግን ያለፈው ማለት ነው ወይ ስንት ብር ነው የጨመርሽው? የመጀመሪያው 20 ሺህ ብር ነው። እሺ መጀመሪያ ሴትዮዋ የላከችልኝን 20 ሺህ ብር ነው። እሺ የመጀመሪያ ለስቲከር ነው ምናምን መቀየሪያ ብሎ ማለት ነው። እሺ ከዛ በኋላ ደግሞ በእጁ 50 ሺህ ብር ሰጠሁት። እሺ 70 ሺህ ብር አለ ማለት ነው። 70 ሺህ ብር ቅርታ 20 በቃ እሱን ነው የጨመርኩት። ኦኬ ይሄን 70 ሺህ ብር ቤተሰቦቿ ያ ሲሆን ግን ይኸውልሽ መኪናው ተገዝቷል።
ከላው ላይ ነው የጨመረው የወሰደው። ገባኝ። ያንቺ መኪናው ተገዝቶ ይሄ ማስጨረሻ የምትይው ነገር አለ አይደለ? ለመኪናው አዎ እኮ ያንቺ 70 ሺህ ብር መኪናው ላይ እንዳለበት መኪናውን ሄዶ ክፍለ ሀገር ሄዶ መጥቶ ነው መኪናውን የገዛው ማለት ነው። ቤተሰቦቹ ጋር ስለኔ ምን ብሏቸው